ውድ የዩቲዩብ ተከታዮቼ እንግዲህ የተለያየ ፕሮግራሞችን በዚህ ቻናል እየለቀኩላችሁ ነው። አሁንም ማቀርብላችሁ ምን አይነት ፕሮግራም ነው መሰላችሁ? መልካምና ጤነኛ ልጆችን እንዴት መውለድ እንችላለን የሚለው ነው። መልካምና ጤነኛ ልጆች ስንል በአካል በአይምሮም ሊሆን ይችላል፣ እንደገና ደግሞ በባህሪም ሊሆን ይችላል። እንግዲህ እኔ ማወራላችሁ አሁን ስለሚታየው ሳይንሳዊ ሕክምና አይደለም። ሳይንሳዊ ሕክምና 100% ፐርፌክት ቢሆን ኖሮ አንድም በሽተኛ የአካልም ሆነ የአይምሮ በሽተኛ በዚህ ምድር አይኖርም ነበረ። ቢኖር እንኳን የመዳን እድሉ ሰፊ ሆን ነበረ። ስለዚህ እኔ ማወራላችሁ አንድ ቤተሰብ ልጅ ሲወልድ ወይም ለመውለድ ሲያስብ ምን አይነት ዝግጅቶችን ማድረግ አለበት ወይንም በቤት ውስጥ ምን አይነት መንፈሳዊ ነገሮችን መከታተል አለበት የሚለው ነው። አንደኛው ከባዕድ አምልኮ መራቅ ነው። ከባዕድ አምልኮ መራቅ ነው። ባዕድ አምልኮ የሚያመልኩ ሰዎች ያው በባህሪም ሆነ በአካል በአይምሮም ከቤተሰብ ውስጥ ችግር የሚኖርበት ልጅ ሊፈጠር ይችላል። ለምሳሌ ዛር መንፈስ ያለበት ቤተሰብ ጤነኛ ልጅ እንኳን ቢወለድ አሟሟታቸውን ብትመለከቱ የሚገርም ነው። ከተፈጥሮ ራሱ ወጣ ያለ ነው። ስለዚህ ምንድነው ከባዕድ አምልኮ ወይንም ከእርኩስ መንፈስ መራቅ የመጀመሪያ ስራችን ይሆናል። ጠንቋይ ቤት፣ ዛር ቤት፣ መተት ቤት የመሳሰሉ ቦታ መራቅ አለብን። ሁለተኛው በፍጹም ልባችን እግዚአብሔርን መውደድና ማመን አለብን። እግዚአብሔርን ወደ ቤተሰባችን ወደ ልባችን መጥራት ግድ ይላል። ሁለተኛው ማመን ያስፈልጋል። እግዚአብሔር እንዲህ ያደርግልኛል፣ እንደዚህ አይነት ጤነኛ ልጅ ይሰጠኛል። ማመን መታመን፣ እግዚአብሔር ከኃጢአት መራቅ፣ በተለይ በአሁኑ ሰዓት ካሉ ከግብረ ሰዶም ከግፍ ሰውን ከመበደል እና ከመሳሰሉት መራቅ አለብን። ሌላው ከነዋይ ፍቅርም መራቅ አለብን። ለምን? የነዋይ ፍቅር ካለብን የእግዚአብሔር ፍቅር አይኖርም። መጽሐፍ ቅዱስ ላይ ምን ይላል? ከገንዘብና ከዚህ ዓለም የሆኑትን ከኔ የሉም ይላል። ስለዚህ ከነዋይ ፍቅር መራቅ። ነዋይ ፍቅር የምንወድ በነገራችን ላይ ነዋይ ፍቅርና የእግዚአብሔር ፍቅር ለየቅል ናቸው። ሀብት ገንዘብ የምንወድ ከሆነ ከእግዚአብሔር እንርቃለን። ስለዚህ ይህንን መጠንቀቅ አለብን። ሌላው ድሃን አለማንቋሸሽና አለመጥላት። ለምሳሌ ምቹ ኑሮ ለመኖር ሲባል ሴቶች ሀብታም ወንድን ለማግባት መጋጋጥ፣ ወንድ ደግሞ ሴት ሀብታሞችን ለማግባት ሀብታም ሴቶችን ለመጋጋጥ፣ ይሄ በነገራችን ላይ ትዳር እግዚአብሔር የፈቀደው ነው። እኛ ባሰብነው አይደለም። እኛ ያሰብነው እኛ የፈለግነውን እንኳን ብናረግ መልካም ትዳር አይሆንም፣ ፍቅር ያለው ትዳር አይሆንም። ስለዚህ ወይ ሀብቱ ሲያልቅ እንጸጸታለን፣ ወይ ደግሞ ፍቅሩ ሲያልቅ ሀብታሙ ባል ከሆነ ወደ ሌላ ሴት ይሄዳል፣ ሀብታም ሴት ከሆነ ደግሞ ወደ ሌላ ወንድ ልትሄድ ትችላለች እና ይህንን መጠንቀቅ አለብን። ሌላው አምስተኛው
ልጆቻችንን በቤተ ክርስቲያን ማሳደግ አለብን። በቤተ ክርስቲያን አስተምሮ ማሳደግ አለብን። ምክንያቱም በሚያርግበት ወቅት ፈሪሃ እግዚአብሔር ይኖረዋል። ፈሪሃ እግዚአብሔር ሲኖረው ደግሞ ኃጢአትን የመስራት እድሉ 100% ይቀንሳል ማለት ነው። በነገራችን ላይ ኃጢአት የሚመጣው በልምምድ ነው። ለምሳሌ ሱስ በልምምድ እንደሚመጣ ሁሉ ኃጢአትም የሚፈጠረው በልምምድ ነው። ስለዚህ እነዚህ ነገሮች አድርገን ጤነኛና መልካም ልጅ የማሳደግ ኃላፊነትን እንድንወስድ ይገባል። በልጆቻችን ላይ የሚፈጠሩ ችግሮች በሁለት ምክንያት ነው። አንደኛው የቤተሰብ ጥንቃቄ አለማድረግና ሁለተኛው ደግሞ ምንድነው ፈተና ሊሆን ይችላል። ስለዚህ ውድ የዩቲዩብ ተከታዮቼ እነዚህን ነገሮች በማድረግ ወንዶ አባቶችም ሆነ እናቶች ልጆቻችሁን ጤነኛ መውለድና በጤና ለማሳደግ እነዚህን መርሆች ብናከናውን እግዚአብሔርም ወደ ቤታችን ይገባል። አመሰግናለሁ። ላይክ እና ሼር እንዲሁም ሰብስክራይብ አይለየን። በዚህ ላይ አስተያየት ካላችሁ ደግሞ በአስተያየት መስጫ ሳጥን ኮሜንት ላይ ጻፉልኝ። አመሰግናለሁ። ለዛሬ በዚህ ያበቃው። በቀጣይ ደግሞ ጥሩ ፕሮግራም እንዳቀርብላችሁ የእናንተ ድጋፍ አይለየን። መልካም ጊዜ። እግዚአብሔር ከኛ ጋር ይሁን። አሜን።